ፍቅር ማለት የሰነፎች ቤተ ሙከራ ማለት ነው። ፍቅር ማለት ከዓላማ የሚያሰናክል ድቅድቅ ጨለማ ማለት ነው። ፍቅር ማለት ለእውቀትና ለሥራ ላልታደሉ አእምሮዎች ተረት ተረትና ምሳሌ ናቸው። ፍቅር ማለት ጦርና ጋሻ ሳትይዝ የውጊያ ሜዳ ውስጥ ገብተህ በገጀራ ተመተህ እንደመውደቅ ማለት ነው። ስለዚህ በአሁኑ ሰዓት ፍቅር የሚባል ተልካሻ ነገር አያስፈልገንም። ለእኛ የሚያስፈልገን ገንዘብና ስኬት ነው። በጣም የሚዋደዱ ባልና ሚስት ነበሩ። ከዕለታት አንድ ቀን ሚስት ውሃ ልትቀዳ ስትወጣ 3 ሽማግሌዎች በር ላይ ታገኛለች። እሷም ደግ ስለነበረች ወደ ቤት ግቡና የሚበላ ብሉ ትላቸዋለች። እንግዶቹም ሶስታችንን ማስተናገድ አትችይም፣ ምክንያቱም ከኛ ውስጥ አንዱን መምረጥ አለብሽ አሏት እና ገባችና ለባሏ ነገረችው። ከሶስታቸውም አንዱም ፍቅር ነበር፣ ሌላኛው ስኬት ነው፣ ሌላኛው ደግሞ ጤና ነበር። አንድ መምረጥ አለብን አለችው። እነሱ ምንን መረጡ? ጤናን መረጡ። በዚህን ጊዜ ልጃቸው ሰማቻቸውና ኔቨር አባዬ ፍቅርን መምረጥ አለብን አለቻቸው። እናንተ ውስጥ ፍቅርን ግባ አሉት። ፍቅር ማን ነው? ፍቅር ተከተለኝ ብላ አስገባቻቸው። በዚህን ጊዜ ሁለቱም የሚከተሏት ጀመር። እንዴ አንድ ምረጭ እኮ ነው ያላችሁኝ አይደለ? ስለዚህ ሌሎቻችሁ ተመለሱ አለች ሚስት። ፍቅር ምን አለ? እኔን ስለመረጥሽ ሁለቱም ከኔ ተከትለው ይመጣሉ አላት። ፍቅር ለየትኛውም ነገር መሰረት ነው። ፍቅር ካለ ሁሉም ነገር አለ። የሰው ልጅ ፍቅር ሲኖረው ይሰራል። አበድኩልሽ፣ ወደድኩሽ፣ ያላንቺ አልኖርም በሚል ስራውን ስለሚተው ወንድ ወይም ሴት አይደለም ማውረው፣ ስለ እውነተኛ ፍቅር ነው ማውረው። እውነተኛ ፍቅር ሰው ካለው ኢነርጂ ነው። ፍቅር ብርታት ነው። ፍቅር ጥንካሬ ነው። ፍቅር ተስፋ ነው። ፍቅር ካለ እያንዳንዱ ነገር አለ። ወንድሜ ጉና በተሳሳተ እይታ ውስጥ ነው ያለው፣ በጨለማ ውስጥ ነው ያለው እና ወንድሜ ወደ ብርሃኑ እንድትመጣ እጸልይልሃለሁ። ለሁላችሁም ፍቅር ምንም አይነት ኔጌቲቭ ነገር የለውም። ምንም በቃ ፒውር ንጹህ ነው። እኛ ግን ፍቅርን የተረዳንበት ነገር ልክ ስላልሆነ ፍቅር ጨለማ መስሎ ታየን። ፍቅር ልክ እንደዚህ እንደምታዩኝ በብርሃን አማካኝነት ነው እኔ እያያችሁኝ ያላችሁት። ይሄን ቪዲዮ ግን እየቀረጽኩት ያለሁት ጨለማ ውስጥ ነው። ይሄ ብርሃን ባይኖር ኖሮ ይሄ ቪዲዮ አይታያችሁም ነበር። ለዚህ ጨለማው ዓለም ፍቅር ብርሃን ነው።